የዘመኑ ቦምብ። ውድ የምወዳችሁና የዚህ ፔጅ ተከታታዮች እንኳን ወደዚህ ፔጅ በሰላም መጣችሁ እያልኩ አንድ አጠር ያለች ምክር ላካፍላችሁ። ይቺ ዓለም የተለያዩ ቦምብ የተሞላች ነች። ከዛም ውስጥ ምቀኝነት እንዲሁም ቀሳፊ ቃላት መናገር እና አለመግባባት ናቸው። ይህም ሲባል የዘመኑ ቦምብ የምለው በየጦር ሜዳው እና አንዳንድ ቦታዎች የምጣለው ለጉዳት የምጣለው ቦምብ ሳይሆን አሁን ያልኳችሁ ቦምብ ከዛ የሚበልጥ ቦምብ ነው። ስለዚህ ወዳጄ ሰላማዊ ኑሮ፣ ሰላማዊ ህይወት እና ሰላማዊ ሰው ለመሆን you have to think of your song። ሰላምክን ለማግኘት ሰላማዊ ቃላትን መዝራት እንዲሁም አለመግባባትን ማስወገድ እና ምቀኝነትን ማስወገድ the best one። አንድ አባባልም ከሆነ ምላስ አጥንት የላትም ነገር ግን አጥንትን ትሰብራለች ይባላል። so you have to be active and thinking of your thing thinking of your thing እና ሰላማዊ ሰው ከሆንክ ሰላማዊ ቃላትን ትዘራለህ። ሰላማዊ ሰው ከሆንክ ምቀኝነት ታስወግዳለህ። እንደዛው የምታገኘው at the end of your thinking your action satisfaction fruitfulness እና ህይወትክ ሰላም የሆነበት የሰፈነበት እና አንተም ሰላማዊ ሰው ሆነክ ያንተ ስኬት እና የሌሎችን ስኬታማ የምታደርጋቸው ሰው ትሆናለህ፣ ትሆኛለሽ፣ ትሆናላችሁ። ስለዚህ ሰላም ያለው ቃላትን መዝራት ይልመድባችሁ። ሰላማችሁ ብዝት ይበልላችሁ።